አንድ ማወቅ የሚፈልግ መሻት የሚፈልግ ማደግ የሚፈልግ ራሱን ማንነት አንደርስታንድ ማድረግ የሚፈልግ የራሱን ህይወት እንዴት መምራት እንዳለበትና የራሱን ዋጋ ማወቅ የሚፈልግ አንድ ተማሪ ነበር። ያ ተማሪ አንድ ቀን ትልቅ ጥበበኛ የሚባል በአካባቢው መካሪ አዋቂ የሚባል ሰው በሳል የሆነ ሰውና የነገሮችን አንደርስታንድ በቅንነትና በታማኝነት እንዲሁም በምሁር እይታ አይቶ የሚፈታ ሰውን ጠቢ የሚባልን ሰው ሊጠይቀው ፈለገ። ጥያቄው የህይወት ዋጋ ስንት ነው? የኔ ዋጋዬ ስንት ነው? በምንድን ነው የሚተመን የሚል ነው። እና አገኘውና ጠየቅ፣ የህይወት ዋጋ ስንት ነው አለ። ያ ጠቢብ ሰው የህይወት ዋጋን ማወቅ ከፈለግ ይህን ደንጋይ አንድ ደንጋይ አነሳ ሰጠውና ይህን ደንጋይ ይዘህ ሂድና ገበያ ሰው የበዛበት አካባቢ ይዘህ ተቀምጠህ ሰዎቹ ዋጋውን ሲጠይቁህ ሁለት ጣትን ብቻ ከእጅ ካሉ ጣቶች ሁለት ጣቶችን ብቻ አሳይተህ ምንም መልስ ሳትመልስ የሰማኸውን ይዘህ መጥተህ ንገረኛል። እና ያ ተማሪ ያ ወጣት እንደጠየቁት አንድ ሴትዮ መጣችና ሰው በበዛበት አካባቢ ገበያ ላይ ግርግር በበዛበት አካባቢ ያን ደንጋይ ወስዶ ይዞት ተቀመጠ። አንድ ሴትዮ መጣችና ይህ ደንጋይ ዋጋው ስንት ነው አለችው። እንደተባለው ጠቢቡ እንዳለው ሁለት ጣቱን አነሳና አመለከታት፣ ድምፅ ሳያሰማ ማለት ነው። እሷም $2 ነው፣ $2 ከሆነ ወስደዋለሁ አለችው። እሱ መልስ ሳይመልስ እየሮጠ ወደ ጠቢቡ ሄደና አንድ ሴትዮ እኮ $2 ከሆነ ዋጋው ወስደዋለሁ ብላለችኝ አለው። አሁን ደግሞ ወደ ጨራታ ቦታ ይዘው እንድትሄድ ፈልጋለሁ አለው። አሁንም የምታደርገው ሰዎቹ ዋጋውን ሲጠይቁ ምንም መልስ ሳትመልስ ተመልሰ መጠ ለኔ ነው የምትነግረኝ አለው። አሁንም ይዞት ሄደና እንደተቀመጠ ሌላ ሰው የሮጠ መጣና እንዴ ይህን ነገር እዚህ ያለ እንዴ እዛ አገኘሁት እንዴ ምናምን አለና ስንት ነው ዋጋው ብሎ ጠየቀው። አሁንም ያ ተማሪ ሁለት ጣቱን አሳየው። ከዛ $200 ነው አለው። $200 ከሆነ እከፍላለሁ ሲለው ዝም አለና እየሮጠ ተመልሶ ወደ ጠቢቡ ሰለሞን ሄደና አሁን $200 የሚሸጥ ከሆነ እገዛለሁ ብሎ አለኝ አለው። እሺ አሁን ደግሞ በሶስተኛ ሌላ ትሞክራለህ። አሁን ይዘው የምትሄደው ውድ ደንጋይ ካሉበት ትልልቅ ዋጋ የሚያስወጡ ቦታዎች ላይ ይዘው ሂድና አሁንም እንደዚህ ይውጥ አድርግ። ዋጋውን ሲጠይቁ ሁለት ጣትህን አሳይ። ከዛም ምንም ሳትመልስ ተመልሰህ ወደ እኔ ና አለው። ከዛም እዛ ውድ ዕቃዎች፣ ውድ ድንጋዮች፣ ትልልቅ ወርቆች የሚሸጡበት ቦታ ወሰደና አስቀመጠው። ይዞት ተቀመጠ። ከዛ እንደተቀመጠ አንድ ትልቅ ባለሀብት መጣና እንዴ በጣም ስፈልገው የነበረው ድንግጥ ብሎ ስፈልገው የነበረው ትልቅ የተከበረ ድንጋይ እኮ ነው፣ ስንት ነው የምትሸጠው አለው። አሁንም ያ ተማሪ ሁለት ጣቱን ብድግ አድርጎ አሳየው ማለት ነው አንስቶ ዘን $200,000 ነው አለው። እንደዛ ከሆነ በደስታ ወስደዋለሁ አለው። ተማሪው አላመንም። ቶሎ ብሎ ወደ ጠቢቡ ሄደና አሁንማ በጣም በሚገርም ሁኔታ $200,000 ነው የምትሸጠው ብለው አሉኝ አለው። አሁንስ የራስህን ዋጋ አወቅ፣ ተረዳህ? የሰው ዋጋው ስንት እንደሆነ አንደርስታንድ አድርግ። አንተ በምትውልበት ትለካለህ። የሆነ ቦታ ላይ ቫልዩ የለም፣ የሆነ ቦታ ላይ ደግሞ ቫልዩ አለ። እነዛ ቫልዩ የሚሰጡ ሰዎች እነዛ ቦታ ላይ ቫልዩ የምትሰጥበት ቦታ ላይ ዋጋ በዛው ልክ ነው የሚለካው። ከሌላ ቦታ ደግሞ ቆሻሻ ቢያደርጉ፣ ቢጥሉ፣ ቢንቁ፣ ዋጋ እንደሌለ ቢያዩ፣ ነገር ግን ቦታው ያሉበት ቦታና የሰዎች የልኬት ከፍታ ያሉበት ከፍታ የደረሱበት የእድገት ደረጃ ነውና የሆነ ቆሻሻ ቦታ ላይ ቢጥሉ ምንም አይምሰል። ምክንያቱም ያንተ ልኬት፣ ያንተ ዋጋና ያንተ መለኪያ የሚለካው በምትውልበት ቦታና አብራቸው በምትውላቸው ሰዎች ነው። ድንቅ ቦታ ላይ፣ በሚወዱ ቦታ ላይ፣ በምትፈልግበት ቦታ ላይ፣ ድንቅ ሰዎች ባሉበት ቦታ ላይ ከዋልክ አንተም ድንቅ ትሆናለህ። ቆሻሻ ሰዎች፣ የተረገሙ ሰዎች፣ ስራ ማይሰሩ ሰዎች፣ ጅል ሰዎች የሚውልበት ቦታ ላይ ከሆን ያንተም የሰውነት ልኬትህ ጅል ሰው ነው የምትሆነው። ስለዚህ የምትውልበት ቦታ
አንተን የሚመጥንህ ይሆናል ማለት ነው። እና ያንተ ጓደኞች ድንቅ ከሆኑ አንተም ድንቅ ትሆናል። ያንተ ጓደኞች ትልቅ ሌብል ላይ ያሉ ሃይ ስታተስ ላይ ያላቸው ከሆነ ያንተም መለኪያ የዛ ስታተስ ላይ ነው የሚሆነው ብሎ መለሰለት ማለት ነው። ስለዚህ የሰው ልጅ መለኪያው የሰው ልጅ መግባሩ ነው። የሰው ልጅ ታላቅነቱ ነው። የሰው ልጅ ሰውን ማክበሩ ነው። የሰው ልጅ ስራው ነው። የሰው ልጅ የንግግር መግባሩ፣ ይህ የሚያደርጋቸው በጎ ነገሮች ናቸው። ስለዚህ እነዛ ነገሮች ጋር እነዛ ሰዎች ጋር ምትውል ከሆነ ያንተም የሰውነት መለኪያ እነዛ ነገሮች እነዛ መግባሮች ያስታተስ ያራንክ ይሆናል ማለት ነው። ስለዚህ አንተ የምትለካውና የምትመዘነውና የሰውነት ልኬትህ በዛ በምትውልበትና በተከበብካቸው ሰዎች ስለሆነ ዋጋህን አውቀህ ዋጋህን በሚያከብሩና በምታከብራቸው ሰዎች በተከበርክበት ቦታና በተከበረ ቦታ በተከበሩ ሰዎች ጋር አብረህ መዋል ከቻልክ ዋጋህ ከፍተኛ ነው ማለት ነው።